ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ ጌና ከሉዓላዊ ሚዲያ ሰኞ የካቲት 2 2018 ዓመተ ምህረት በኤርትራ በኩል ከዚህ ቀደም የኢትዮጵያን ግዛት ይዛ መቆየቷን ለአማጽያኖች ድጋፍ ስታደርግ እንደነበር በዚህ ረገድ የተደረገውን ጥሪ አሻፈረኝ ብላ አሁንም በድርጊቷ መቀጠሏን በተለይም ባለፉት ጥቂት ጊዜያት የኢትዮጵያን ድንበር በሰሜን ምስራቅ በኩል ጥሳ መግባቷን በሰሜን ምዕራብ በኩል ደግሞ ከአማጽያን ጋር በመተባበር የኢትዮጵያ መንግስት ላይ ጦርነት መክፈቷን የተመለከተ ነው። ይህንንም መነሻ በማድረግ የኤርትራ መንግስት ያው ፕሬዝዳንት ኢሳያስ ማለት ነው ሌሎቹ ያን ማድረግ በጋራ መወሰን የመፍትሄ ሀሳብ ላይ አስተዋጽኦ ማድረግ የሚችሉበት እድል አለ ተብሎ አይታመንም። ይሄ ነገር ሀገራችንንም ሁሉንም ነገር አደጋ ውስጥ ይከተናል ብሎ በድፍረት የሚናገር ኤርትራ ባለስልጣን ቢኖር ያው የውጭ ጉዳይ ሚኒስትሩ እናቱ ኃይሌ ወልደተንሳይ፣ የመከላከያ ሚኒስትር የነበሩትና አቶ ጴጥሮስ ሰለሞን ላለፉት ሩብ ክፍለ ዘመን የት ጉድጓድ ውስጥ እንደገቡ ሳይታወቁ አድራሻቸው እንደጠፋ ሁሉ እነዚህም አድራሻቸው እንደሚጠፋም ነው የሚባለውን ነገር ምንም ነገር ሊሉ የሚችሉበት ሁኔታ የለም። ምናልባት ደግሞ አንዳንዴ ዶክተር ጌዲዮን ጢሞቴዎስ ደብዳቤ ማየት እንደተቻለው የኢትዮጵያ መንግስት ህወሓት ወይ ደግሞ የተሰረዘው ህወሓት ወይ ደግሞ ህገ ወጥ ህወሓት የሚልም ነገር የለበትም። ስለዚህ የፕሪቶሪያውን የሰላም ስምምነት በተመለከተ ባለቤቶች ሌሎች ናቸው። ይሄኛው ዝም ብሎ የሸፈተ ወይ ደግሞ ከስርዓት አልበኛ ሆነ ቡድን አለ። ስለዚህ ይሄንን ቡድን በተመለከተ የኢትዮጵያ መንግስት ለመነጋገር በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ኢትዮጵያ ኤርትራ ሰራዊቷን ከኢትዮጵያ ግዛት እንድታስወጣ ያቀረበችውን ጥሪና ኤርትራ ወረራ መፈጸሟን በተመለከተ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የጻፉትን ደብዳቤ ዓለም አቀፍ መገናኛ ብዙሃን ከፍተኛ ትኩረት ሰጥተው ዘገባና ትንተና እያቀረቡበት ይገኛሉ። አሜሪካ በጉዳዩ ጣልቃ እንድትገባና ድርድሩን እንድትደግፍ የቀድሞ የአሜሪካ ባለስልጣንም ጥሪ አቅርበዋል። የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ቅዳሜ ጥር 30 2018 እንደ አውሮፓውያን አቆጣጠር የካቲት 7 2026 ለኤርትራው የውጭ ጉዳይ ሚኒስትር አቶ ኦስማን ሳላ በጻፉት አንድ ገጽ ደብዳቤ ኤርትራ የኢትዮጵያን ግዛት መያዟን ለተለያዩ ኢትዮጵያውያን ድጋፍ ስታደርግ መቆየቷን በማስታወስ በዚህ ረገድ የኢትዮጵያ መንግስት ያቀረበው ጥሪ ምላሽ አለማግኘቱን በመግለጽ የሚንደረድረው የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ደብዳቤ በቀደሙት ጥቂት ቀናት ደግሞ ኤርትራ ወደ ግልጽ ወረራ መሻገሯን አስታውቀዋል። በኢትዮጵያ ሰሜን ምስራቅ በኩል የኢትዮጵያን ድንበር ጥሰው የገቡት የኤርትራ ኃይሎች በሰሜን ምዕራብ በኩል ደግሞ ከአማጺ ኃይል ጋር በመሆን ከትንኮሳ ያለፈ የወረራ ጥቃት መፈጸማቸውን ገልጸዋል። የውጭ ጉዳይ ሚኒስትሩ መልእክታቸውን ሲቀጥሉም ኤርትራ ሰራዊቷን ከኢትዮጵያ ግዛት እንድታስወጣና ከአማጽያኑ ጋር ያላትን ትብብር እንድታቆም በይፋ ጠይቀዋል። በኢትዮጵያና ኤርትራ መካከል ከግማሽ ክፍለ ዘመን በላይ የቆየውን ግጭት ለመሻገርና የአመፅን አዙሪት ለመስበር በውይይትና በዲፕሎማሲያዊ እርምጃዎች መሻገር ይቻላል ብለን እናምናለን ያሉት ዶክተር ጌዲዮን ጢሞቴዎስ አዎንታዊ ምላሽ ከኤርትራ በኩል ከተገኘም በኢትዮጵያ በኩል ያለውን ፍላጎት ጠቁመዋል። የኢትዮጵያን ሉዓላዊነትና የግዛት አንድነት በማክበር ኢትዮጵያ በአሰብ ወደብ በኩል ወደ ባህር ለመውጣት ባላት ፍላጎትና በአጠቃላይ ጉዳዮች ላይ ጭምር በመወያየት በመከባበር ላይ ለተመሰረተ ትብብርና ለሁለቱ ሀገራት ህዝቦች የጋራ ሰላምና ብልጽግና በአጠቃላይ ለመፍትሄ ሀሳብ ኢትዮጵያ ቁርጠኛ መሆኗን ገልጸዋል። በኤርትራም ወገን ከግጭትና ከቀውስ ይልቅ የሰላምና የብልጽግና መንገድ እንደሚከተሉም ተስፋ አድርገዋል። የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ቅዳሜ ጥር 30 2018 እንደ አውሮፓውያን አቆጣጠር የካቲት 7 2026 ለኤርትራው የውጭ ጉዳይ ሚኒስትር አቶ ኦስማን ሳላ የጻፉት ደብዳቤ እሁድ ዕለት አደባባይ መውጣቱን ተከትሎ የውጭ መገናኛ ብዙሃን፣ የፖለቲካ ተንታኞች እንዲሁም የተለያዩ የህብረተሰብ ክፍሎች በደብዳቤው ዙሪያ ዘገባና ትንተና አቅርበዋል። በዶናልድ ትራምፕ የመጀመሪያው ስልጣን ዘመን በአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ረዳት ሚኒስትር የነበሩት አምባሳደር ቴቦር ናዥ አሜሪካ ለጉዳዩ ትኩረት እንድሰጥና ውይይትን እንድትደግፍ ጥሪ አቅርበዋል። በሁሉም ጉዳይ አሜሪካ መግባቱ አስፈላጊ ባይሆንም በኢትዮጵያና የኤርትራ መካከል ግጭት የማገርሸቱ አደጋ የአሜሪካንን ትኩረት የሚሻ መሆኑን
መሆኑን አስገንዝበዋል። ኢትዮጵያ በበርካታ ወሳኝ ጉዳዮች ላይ የንነጋገር ጥሪ አቅርባለችና እንዲህ ያለው ድርድር ከፍ ያለ አካልን ድጋፍ ይፈልጋል ብለዋል። ቢቢሲ ደብዳቤውን በመጥቀስ ኢትዮጵያ ኤርትራ ሰራዊቷን ወደ ድንበሯ እንድትስብ ጥሪ ያቀረበች ማለት በደብዳቤ ውስጥ የተነሱትን ነጥቦች ዘርዝረዋል። ኤርትራ በአስቸኳይ ሰራዊቷን ከኢትዮጵያ ግዛት እንድታስወጣ ኢትዮጵያ መጠየቋን አርዕስት በማድረግ ዘገባ ያቀረበው ደግሞ አልጀዚራ ሲሆን ባለፉት ወራት ኤርትራ አማጽያንን ትደግፋለች በማለት መክሰሷንም አስታውሷል። ኤርትራ ወታደራዊ ወረራ በመፈጸምና አማጽያንን በመደገፍ በኢትዮጵያ ተከሰሰች በማለት ዘገባ ያቀረበው ደግሞ ሮይተርስ ሲሆን የፈረንሳዩ ራዲዮ ፍራንስ ኢንተርናሽናል እንዲሁም የቱርኩ ሚዲያ አናዶሉን ጨምሮ በርካታ መገናኛ ብዙሃን በጉዳዩ ላይ ዘገባ አቅርበዋል። መገናኛ ብዙሃኑ በደብዳቤው የተነሱ ነጥቦችን ከማንሳት ባሻገር በሁለቱ ሀገራት መካከል በውዝግቡ የተጀመረበትን ሂደት እንዲሁም በሁለቱ ወገን የነበሩ የቃላት ጦርነቶችንና መወነጃጀሎችንም ዳሰዋል። በደብዳቤው ዙሪያ አስተያየት ከሰጡ የፖለቲካ ተንታኞች ውስጥ ኖርዌጂያዊ ፕሮፌሰር ሼትል ትሮምቮል ይህ የመጨረሻው ማስጠንቀቂያ ነውን በማለት የጠየቁ ሲሆን ይህ ዘገባ እስከተጠናቀረበት ጊዜ ድረስ ኤርትራ በጉዳዩ ላይ ምላሽ አልሰጠችም። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለኤርትራው አቻቸው አቶ ኡስማን ሳላ ቅዳሜ እንደ አውሮፓውያን አቆጣጠር የካቲት 7 2026 በእኛ አቆጣጠር ጥር 30 2018 የጻፉት ደብዳቤ በትናንትናው ዕለት በማህበራዊ ሚዲያዎች በስፋት ተሰራጭቷል። ያን መሰረት በማድረግም የፖለቲካ ተንታኞች እና ሌሎች የሚመለከታቸው ወገኖችም በጉዳዩ ላይ አስተያየት ሰጥተውበታል። ትልልቅ ሚዲያዎችም የዜና ሽፋን ሰጥተዋል። ቢቢሲ፣ አልጀዚራ፣ ሮይተርስ እያለን የምንዘረዘራቸው በርካታ መገናኛ ብዙሃንም በጉዳዩ ላይ አርዕስት አጽንኦት ሰጥተው ዘገባ አቅርበዋል። እንግዲህ ደብዳቤው ያነሳቸው ነጥቦች ምንድን ናቸው የሚሉት ያው በደብዳቤው ላይ ዝርዝር የተጠቀሰ ቢሆንም ባጭሩ በኤርትራ በኩል ከዚህ ቀደም የኢትዮጵያን ግዛት ይዛ መቆየቷን ለአማጽያኖች ድጋፍ ስታደርግ እንደነበር በዚህ ረገድ የተደረገውን ጥሪ አሻፈረኝ ብላ አሁንም በድርጊቷ መቀጠሏን በተለይም ባለፉት ጥቂት ጊዜያት የኢትዮጵያን ድንበር በሰሜን ምስራቅ በኩል ጥሳ መግባቷን በሰሜን ምዕራብ በኩል ደግሞ ከአማጽያን ጋር በመተባበር የኢትዮጵያ መንግስት ላይ ጦርነት መክፈቷን የተመለከተ ነው። ይህንንም መነሻ በማድረግ የኢትዮጵያ መንግስት አሁንም ቢሆን የኤርትራ መንግስት በአስቸኳይ ለቆ እንዲወጣና ለመነጋገር ግን የኢትዮጵያ መንግስት ጥሪውን ተቀብሎ ለቆ ከወጣ በኋላ በማናቸውም ጉዳይ ላይ በኢትዮጵያ በኩል ያሉ ጥያቄዎች የኢትዮጵያ ሉዓላዊነትና የግዛት አንድነት እንዲሁም በአሰብ በኩል ወደ ባህር መውጫን ጨምሮ በማናቸውም ጉዳይ ግማሽ ክፍለ ዘመን የቀጠሉ የተንከባለሉ ችግሮችን የቀውስ አዙሪትን ለመስበር የኢትዮጵያ መንግስት ዝግጁ መሆኑን ለኤርትራ መንግስት ጥሪ ያቀረበበት ነው። በኤርትራ በኩል እስካሁን ድረስ የተሰጠ ምላሽ የለም። ይህ ነገር ያው ከሰሞኑ ያሉ ውጥረቶች በግልጽ የሚታወቁ ነገሮች ናቸው። ደጋግመን ሁላይም እንደምናነሳው በኢትዮጵያ መንግስት በኩል እንነጋገር የሚል ጥሪ እየቀረበ ነው። ምናልባት እኔ ወደፊት ኢትዮጵያ ውስጥ የሚሆን በአካባቢው ያለውን ሁኔታ የሚቃኙ ወይ ደግሞ የሚተነትኑ ዛሬ ያሉት ያውቁታል፣ የሚተነትኑታል ይህም ነገ የሚመጣው ትውልድ ምክንያቱም የኤርትራም የኢትዮጵያም ሁኔታም ዛሬ ላይ ተፈቶ ነገን አስተካክሎ መሄድ ከተቻለ የቀውስ አዙሪት ውስጥ አይቀጥሉም። የቀውስ አዙሪት ውስጥ የሚቀጥሉበት ሁኔታ ከተፈጠረ ደግሞ ማን እዛ ውስጥ እንዲዳክሩ አደረጋቸው የሚለውን ነገር በተጨባጭ እንግዲህ ማንም ሰው ለመመዝገብ የሚያስችለው ሁኔታ እንዳለ በግልጽ እንግዲህ መረዳት ይቻላል። የኢትዮጵያ መንግስት ልነጋገር ነው። ከዚህ ቀደም ተረጋግሞ የተነሳ ነገር ነው። ለመነጋገር በማናቸውም ጉዳይ ላይ እንነጋገር የሚል ነገር ቢፈልግ ኤርትራ እንዳለ የኢትዮጵያ አካል ነች ብሎ ለመነጋገር የሚፈልግም አካል ካለ ግጭትን ለማስቀረት መነጋገር መፍትሄ ነው። በንግግር ውስጥ ግን ይህንን ካልሰጠኝ የሚል ነገር ከመጣ እዛ ጋር ፍሬን መያዝ ይቻላል፣ እዛ ጋር መከራከር ይቻላል። ግን ልነጋገር ወደ ጊዜያቴ ገብታችኋል፣ ወረራም ከቲፒኤልኤፍ ጋር ተባብራችሁ ፈጽማችሁብኛል የሚል ነገር ተነስቷል። አንዳንድ ወገኖች ምናልባትም በኢትዮጵያን መንግስት የሚቃወሙ ሁሉም ከዚህ ቀደም የኢትዮጵያ መንግስት የሚያደርገው ነገር የትንኮሳ አድርገው ያው የትንኮሳ እንዳልሆነ ቢያውቁ እንኳን የትንኮሳ ብለው መናገር አለባቸው። ምክንያቱም የኢትዮጵያን መንግስት
መወንጀል ወይ ደግሞ ጦረኛ ማድረግ ለእነሱ የፖለቲካ ዓላማ ይጠቅማል ብለው ስላስቡ አሁን አንዳንዶቹ ይሄ ሲሪየስ የሆነ ውንጀላ ስለሆነ በተባለ ኢትዮጵያ ባለችው መንገድ ኤርትራ አድርጋው ከሆነ ግልጽ ወረራ ስለሆነ ይሄ ከባድ ነው። ስለዚህ የኢትዮጵያ መንግስት ግን ድርጊቱ መፈጸሙን ማረጋገጥ አለበት የሚል መግለጫ ምንድን ነው አስተያየት የሰጡ ሰዎችንም አይቻሉም። የኢትዮጵያ መንግስት ምናልባት በተለያዩ መንገድ እንደምንሰማው ዛሬ የኢትዮጵያ ውጭ ጉዳይ ሚኒስትር ደብዳቤ ከመጻፉን በፊት በወልማል ነው በጸለምት አካባቢ በነበረው የህወሓት ኦፕሬሽን ውስጥ የኤርትራ ኃይሎች አሉበት የሚለውን ነገር አስቀድመን ሰምተናል። አስቀድመን መስማት ውስጥ ደግሞ የተማረኩ የኤርትራ ወታደሮችም እዛ ውስጥ እንደነበሩበት የሚገልጹ መረጃዎች ናቸው ያሉት። የኢትዮጵያ መንግስት እንግዲህ ዝርዝር ነገሮች ምናልባትም ለሚናገረው ነገር ለሚያቀርበው ወቀሳ የተጨበጡ ነገሮችን ለዓለም አቀፉ ማህበረሰብ ለማቅረብ የሚችልበት ሁኔታ አለ። በቴክኖሎጂ የታገዙ ነገሮችም ሊያቀርብ ይችላል። በሌላም በኩል እንደተባለው በግጭት ውስጥ የተማረኩ ነገሮች ሰው ወታደሮች ካሉ እነሱንም በአስረጅነት እንዲሁም ደግሞ በዛ ሂደት ውስጥ የሚያለፉ ሰዎች የሚሰጡትን ምስክርነት ገና ግጭቱ እንደተጀመረ የቲፒኤልኤፍ ኮሎኔሎች እና አንድ ኮሎኔልና አንድ ሻለቃ መማረካቸውም ያው ይታወቃል። ጥር 18 2018 በጠለምት በኩል በከፈቱት ጦርነት ማለት ነው። ስለዚህ ይሄ የኢትዮጵያ መንግስት ያቀረበው ክስ ወይ ደግሞ ወቀሳ ወይ ደግሞ ተቃውሞ የኤርትራ መንግስት ተቀብሎ ምላሽ እስካሁን ድረስ አልሰጠም። አስቀድሞ የኢትዮጵያ መንግስትም እንዳለው ብዙ ጊዜ በተደጋጋሚ ጥያቄ አቅርበን ምላሽ አልሰጠንም የሚል ነገር ነው የተነሳውና ምላሽ ካልተሰጠና በጽሁፍ ምላሽ ሳይሰጥ የድርጊት ምላሽ አለ። በጽሁፍ የሚሰጡ ምላሾችም በድርጊት የሚሰጡ ምላሾችም ግጭትን ለማስቀረት ያላቸው እድል ሰፊ ነው። የኤርትራ መንግስት የኢትዮጵያ መንግስት በደብዳቤ የጻፈውን ነገር በደብዳቤ ሳይመልስ በተግባር ግን ከኢትዮጵያ ግዛቶች ሰራዊቱን መሳብ ከቻለ ከአማጽያን ወገኖቹ ጋር የሚያደርገውን ትብብር ካቆመ ምናልባትም ለመነጋገር ያለውን እድል ስለሚያሰፋ አልነጋገርም የሚለው አቋሙ እንደጠበቀም ቢሆን ከሁለቱ ድርጊቶች እስከታቀበ ድረስ ምናልባት ለንግግር ያለውን ጊዜ የግድ ዛሬውኑ የሚል ነገር ላይመጣ ይችላል። የኢትዮጵያ ጥያቄ ከአማጽያን ጋር የሚደረገውን ትብብር አማጽያን ማለት የኢትዮጵያ መንግስት አሁን ህወሓት ማለት ነው የፈለገ አይመስለኝም። ይህንንም ደግሞ ያልፈለገው ምናልባት ከፕሪቶሪያ የሰላም ስምምነት ጋር ተያይዞ የአፍሪካ ህብረት በቅርቡ ባቀረበው ምንድን ነው ፓነሉን የአፍሪካ ህብረት የሃይ ሌቭል ፓነል እጠራለሁ እና ተነጋግሮ የሚል ጥሪ ማቅረቡን የኢትዮጵያ መንግስት በዛ በኩል ፈቃደኛ ለመሆኑን ኢኮኖሚስት ላይ ከወጣውም ዘገባ ተመልክተናል። ስለዚህ ኢኮኖሚስት ላይ የወጣው ዘገባ ያው የቀጥተኛ መረጃ ያላቸው ምንጮች ጠቅሼ ነው ያቀረብኩት የሚል ነገር የተነሳውን ጊዜ ኢኮኖሚስት ላይ አንድ ኢትዮጵያ መንግስት ላይ ስር የሰደደ ተቃውሞ ያለበት አንድ ሰው እዛ መድረክ ላይ ጸሐፊ ነው። ስለዚህ ብዙ ነገሮች በኢትዮጵያን በተመለከተ የተዛቡ መረጃዎች ሳይሆኑ የተዛቡ ትንተናዎች የሚቀርቡበት ሁኔታ አለ። ትንተናዎቹም በራሱ ምኞትና ፍላጎት መሰረት አንዳንድ የሚቀርጻቸው ነገሮች ቢኖሩም መረጃን በተመለከተ በቀጥታ ከእንደዚህ አግኝቻለሁ ብለው ሊዋሹ አይችሉም። ስለዚህ ከኤርትራ የኢትዮጵያ መንግስት ላቀረበው የአፍሪካ ህብረት ላቀረበው ጥሪ የኢትዮጵያ መንግስት የንግግር በውስጥ ጉዳያችን ጣልቃ አትግቡ የሚል ምላሽ ሰጥቷል ነው። በውስጥ ጉዳያችን ጣልቃ አትግቡ የሚል ምላሽ የኢትዮጵያ መንግስት ሰጠ ማለት የፕሪቶሪያውን የሰላም ስምምነት በተመለከተ ያሸማገለው የአፍሪካ ህብረት በህወሓትና በኢትዮጵያ መንግስት መካከል ሃይ ፓነል ምንድን ነው የሽምግልናው ዋና አካል ጠርቼ ንግግሩን አስጀምራለሁ ወይ ደግሞ አወያያቸዋለሁ የሚል ነገር ሲያመጣ በውስጥ ጉዳይ ጣልቃ አትግቡ የሚለው ነገር እዚህ ጋር እንዴት ሊመጣ ይችላል የሚል ጥያቄ ሊነሳ ይገባል። ነገር ግን አሁን እንደተረዳ ነው ከኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ደብዳቤ ማየት እንደተቻለው የኢትዮጵያ መንግስት ህወሓት ወይ ደግሞ የተሰረዘው ህወሓት ወይ ደግሞ ህገ ወጥ ህወሓት የሚልም ነገር የለበትም። ስለዚህ የፕሪቶሪያውን የሰላም ስምምነት በተመለከተ ባለቤቶች ሌሎች ናቸው። ይሄኛው ዝም ብሎ የሸፈተ ወይ ደግሞ ከስርዓት አልበኛ ሆነ ቡድን አለ። ስለዚህ ይህንን ቡድን በተመለከተ የኢትዮጵያ መንግስት ለመነጋገር ፍላጎት የለውም። የምነጋገረው ምንድን ነው በፕሪቶሪያ የሰላም ስምምነት መሰረት የምነጋገራቸው አካላት አሉ የሚልም መልእክት ነው ማለት ነው። ስለዚህ ከነዚህ ወገኖች ጋር
የንግግር ወይ ደግሞ ሌላ ነገር የሚመጣ ነገር ከሆነ የኢትዮጵያ መንግስት ያው በህብረቱ ያንን ተከትሎ ወዲያውኑ የሞኒተሪንግና የቬሪፊኬሽን ቲም ወደዛ ልኳል። የዛ ቡድን ትልቁ ኃላፊነት የህወሓት ኃይሎች መሳሪያ መፍታታቸውን ማረጋገጥ ነው። ከአሁን በኋላ ተመሳሳይ ነገር ውስጥ ኢትዮጵያ እየዳከረች መቀጠል የምትችል አይመስለኝም። ስለዚህ በተቀመጠው መሰረት የህወሓት ኃይሎች መሳሪያ መፍታታቸውን ማረጋገጥ አለባቸው። ያንን ለማድረግ አሁን የሚያስችል ሁኔታ አለ ወይ? የኢትዮጵያ መንግስት ወይ ደግሞ የኢትዮጵያ የጸጥታ ኃይሎች ወደዛ ገብቶ ይህን ነገር ለማድረግ የሚችሉበት ሁኔታ አለ? አሁን ሙሉ ሙሉ ህወሓትና ሻዕቢያ በጋራ በትብብር የሚንቀሳቀሱበት ሁኔታ ስላለ የሞኒተሪንግና የቬሪፊኬሽኑ ቲም ወደዛ የተደረገው ጉዞ ምናልባት የአፍሪካ ህብረት በዚህ በኩል ግፊት ለማድረግ ሊሆን ይችላል። እዛ ገብቶ በተገቢ መንቀሳቀስ የማይችልበት ሁኔታ ከተፈጠረ ምናልባት የህብረቱም በዚህ በኩል ያሉ ችግሮችን አደባባይ አውጥቶ በጉዳዩ ላይ አቋሙን ግልጽ ማድረግ የሚችልበት ሁኔታ ይፈጠራል ተብሎም እንግዲህ ይታመናል። ግልጽ ያደርጋል ማለት የኢትዮጵያ መንግስት በፕሪቶሪያ የሰላም ስምምነት መሰረት የሚጠበቅበትን 1 2 3 ተብሎ የተዘረዘሩ ግዴታዎቹን እየፈጸመ ቀጥሏል። ምናልባት በኢትዮጵያ መንግስት በኩል አሁን ባለንበት ሁኔታ ውስጥ ያልተመለሱ ነገሮች ተብሎ የሚጠቀስ ነገር ካለ የትግራይን ወደ ፌዴራሉ አካል ለመመለስ የሚደረጉ ወደ ተወካዮች ምክር ቤት እንዲሁም ወደ ፌዴሬሽን ምክር ቤት እንዲሁም ደግሞ በአጠቃላይ ፖለቲካ ውይይቶች መደረግ የሚሉ ነገሮች ካልሆኑ በስተቀር በአጠቃላይ እዛ ላይ የተቀመጡ የፕሪቶሪያ ሰላም ስምምነት ላይ የተቀመጡ ነገሮችን የኢትዮጵያ መንግስት 1 2 ብሎ ፈጽሟቸዋል። በአንጻሩ ደግሞ ህዝባዊ ወያኔ ሓርነት ትግራይ የፕሪቶሪያውን የሰላም ስምምነት 100% ሊባል በሚችል ደረጃ ደግሞ እየደፈጠጠ ያለበት ሁኔታ ነው ያለው። መሳሪያ ለመፍታት ፈቃደኛ አይደለም። ማለትም መሳሪያውን ለመፍታት የተቀመጠው ጊዜ ገደብ አለ። በተቀመጠው የጊዜ ገደብ መሰረት ከባድና ቀላል መሳሪያዎችን የመፍታትን በተመለከተ ቀላል መሳሪያዎቹ ለታጣቂዎቹ ድጋፍ ማግኘት ስለሚያስፈልግ ድጋፉና ታጣቂዎቹ መሳሪያ መፍታት ጎን ለጎን የሚካሄድ ነው። ስለዚህ በዚህ ረገድ ሁሉንም በአንድ ጊዜ መሳሪያ እንዲያራግፉ ማድረግ አይቻልም። በየደረጃው ገንዘብ በተገኘ ቁጥር ታጣቂዎቹ ገንዘብ እየተሰጣቸው መሳሪያቸውን እያስቀመጡ ወደ ሰላማዊ ህይወት ይመለሳሉ ነው። ያንም በተመለከተ የኢትዮጵያ መንግስት ከዓለም አቀፍ ለጋሾች እንዲሁም በራሱ በኩል ከተገኙ ድጋፎች የተወሰኑ ዙር ሄዷል። ገንዘቡ እያለ የማሰናበቱን ፕሮግራም የሆነ ሂደት ላይ ሲደርስ ደግሞ ህወሓቶች አሰናክለውታል። ስለዚህ የፕሪቶሪያን የሰላም ስምምነት በትጥቅ መፍታት ሂደት ውስጥ አሰናክለዋል። እንደገናም ደግሞ በከባድ መሳሪያ ረገድ ከባድ መሳሪያዎችን ለመፍታት የተቀመጠው ጊዜ ገደብ ከ1 ወር ያነሰ ነው። የፕሪቶሪያ የሰላም ስምምነት ከተፈረመ ከጥር ማለትም ከጥቅምት 2015 ጀምሮ ባሉት ተከታታይ 10 ቀናት ነው የሚለው። በኋላ ላይ ናይሮቢ ላይ በጋራ የሁለቱ የጦር አዛዦች የፈረሙት ዲክላሬሽን አለ። ያ ምን መሰረት እናደርግ እንኳን በአጠቃላይ በህዳር ወር በ2015 ማለት በኛ አቆጣጠር ከባድ መሳሪያን መፍታት የሚለው ነገር ያ ተፈጽሟል ተብሎ በአደባባይ ተነግሮናል። በኢትዮጵያ መንግስትም በኩል ተነግሯል፣ በቲፒኤልኤፍም ተነግሯል፣ በሞኒተሪንግ እና ቬሪፊኬሽን ቲም በኩልም ተነግሯል። አሁን ግን ህወሓቶች ከባድ መሳሪያ ያንቀሳቀሱ ነው። ይሄም ከባድ መሳሪያ ማንቀሳቀስ ማለት አሁንም የፕሪቶሪያ የሰላም ስምምነት መጣስ ነው። ሙሉ በሙሉ ፈተናል ወይ ደግሞ አስረክበናል ብለው አለማስረከባቸውን የሚያረጋግጥ ስለሆነ የፕሪቶሪያ የሰላም ስምምነት የሚጥስ ነው። የለም አሁን ከቲፒኤልኤፍ በፊት አስረክበናል፣ አሁን ከሻዕቢያ ጋር በፈጠርነው ትብብር የመጣ ነው የሚል ነገር ከሆነም ከውጭ ኃይል ጋር መተባበርም የፕሪቶሪያ የሰላም ስምምነት መጣስ ነው። ከዛም ባሻገር ከአማጽያን ጋር መተባበርም የፕሪቶሪያውን የሰላም ስምምነት መጣስ ነው። 1 2 3 ተብሎ እያንዳንዱን ምን እንጣስ ብለው ሲጥሱ የቆዩበት ሁኔታ ስለሆነ አሁን ባለበት ሁኔታ ውስጥ የአፍሪካ ህብረትም ቢሆን ይሄንን በተመለከተ ምኑ እንዲፈታ ነው የሚፈልገው እዚህ ጋር ከደረሰ በኋላ። የኢትዮጵያ መንግስት በአደባባይ ቲፒኤልኤፍ በሚሰጠው መግለጫ መጠን መግለጫ ሲሰጥ አናውቅም። ነገር ግን ደግሞ ጉዳዩ አሳስበውም ወይ ደግሞ ለሚመለከተው ወገን አያሳውቅም ማለት አይደለም። ከሻዕቢያ ጋር መተባበራቸው ግልጽ ነው፣ ለአፍሪካ ህብረት ያሳውቃል። አማጽያንን እየደገፉ መሆናቸውን ምናልባት እኛ ማናያቸውን ተጨባጭ ማስረጃዎችን ጭምር መሰረት አድርጎ ለአፍሪካ ህብረት ያሳውቃል። የመሳሪያ መፍታቱ ሂደትን በማሰናከል ረገድ ኢትዮጵያ መንግስት ማስረጃ መስጠት የለበትም፣ በአደባባይ የሚታይ ነገር ስለሆነ ያን አሰናክለዋል። ከተፈናቃዮች ጉዳይ ጋር በተያያዘም የፕሪቶሪያ የሰላም ስምምነት በግልጽ ያስቀመጣቸውን ጉዳዮች ጥሰው ያንን እያሰናከሉ መሆናቸውም በአደባባይ የሚታይ ነገር ነው።
ተፈናቃዮችን በተመለከተ በፕሪቶሪያ የሰላም ስምምነት ላይ የተቀመጠው ወደ ቤታቸው ወደ ቀያቸው የመለስ የኢትዮጵያ መንግስት ኃላፊነት አለበት። ያን እንዳይመልስ ምክንያት እየደረደሩ ያሉት ያንን እያሰናከሉ ያሉት ህወሓቶች መሆናቸውን ራሳቸው ህወሓት ሰዎች ዋናዎቹ ፈራሚዎች ጭምር እያረጋገጡ መጥተዋል። ይሄ ባለበት ሁኔታ ውስጥ የአፍሪካ ህብረት አንድ ኃይል ለማስገደድ መሳሪያ በተኮሰ ቁጥር ነው ተነጋገሩ ማለት ያለበት ወይስ በአጠቃላይ ችግሩ የሆነ ቦታ ላይ ሲሰናገር እዛ ጋር ለመፍትሄ ነው መንቀሳቀስ ያለበት? በሌላ በኩል የኢትዮጵያስ መንግስት ከዚህ ኃይል ጋር ውሃ ቅዳ ውሃ መልስ ውስጥ እየገባ ዘላለም በውዝግብና በቀውስ ውስጥ ሲቀጥል ከህብረተሰቡ ወገን ያለውስ ምላሽ ምን ይሆናል? መቼ ነው ከዚህ አዙሪት የምንወጣው? መቼ ነው ከዚህ ቀውስ የምንገላገል የሚል ነገር አለ። ዛሬ ለሰላም የትኛውም ዋጋ ቢከፈል ችግር የለም፣ ግን ከዚህ ቡድን ጋር አዲስ አበባ ላይ እንደገና ቁጭ ብለህ የምታመጣው ነገር አለ ወይ? ጥያቄው በግልጽ የማይታወቅ ወይ ደግሞ የፕሪቶሪያውን የሰላም ስምምነት አልቀበልም እኮ የሚል ነገር እንኳን ቢሆን ለውይይት ጥሩ ነው። እቀበላለሁ ብሎ እያንዳንዱን ነገር እየጣሰ የቀጠለ ቡድን መሆኑ ጥያቄ ውስጥ የሚገባ ነገር አይደለም። ስለዚህ የአፍሪካ ህብረት በዚህ ጉዳይ ላይ የወሰደው ወይ ደግሞ የተነጋገሩን አቋም የኢትዮጵያ መንግስት አልተቀበለም። በደብዳቤው ላይም በግልጽ ያመላከተው እከሌ የሚባል ቡድንም አልጠራም። ህወሓት የሚባለውን ቡድን ወይ ደግሞ ደቡብ አፍሪካ ፕሪቶሪያ በተፈረመው የሰላም ስምምነት ላይ ባለቤቱ አሁን ትግራይ ሆኖ የሚረብሸው ክፍል አይደለም የሚል መልእክት የሚያስተላልፍበት ነው ብዬ ነው። ስለዚህ አሁን ጉዳዩ ከህወሓት ጋር ያለውን ነገር በፕሪቶሪያ በምናምን ተብሎ ማለትም ትግራይ ውስጥ ካለው ቡድን ጋር የፕሪቶሪያ ጉዳይ ማሰሪያ ወይ ደግሞ የመነጋገሪያ አጀንዳ ሊሆን እንደማይችል በተለያየ መንገድ እንግዲህ እየተገነዘብ መተናል። አሁን ጉዳዩ ያንን ቡድን ከሚደግፈው ከኤርትራ መንግስት ጋር ያለው ሁኔታ ነው። የኤርትራ መንግስት በተደጋጋሚ በኢትዮጵያ መንግስት በኩል በአደባባይ ጥሪ ቀርቦለታል። በአደባባይ ጥሪ ገብቷል፣ ቀርቧል። እንነጋገር፣ የሚንከባለሉ ያልተመለሱ ጥያቄዎች አሉን። ስለዚህ በአደባባይ ኢትዮጵያ መንግስት ጥያቄ ያቀርባል። ይህ ምንም የሚያካምትን የሚል ነገር የሚያጠራጥር ነገር አይደለም፣ የሚያካክድም ነገር አይደለም። በአንዳንድ በኤርትራ መንግስት ደጋፊዎች በኩል የሚነሳው ነገር እኛ አልነጋገርም ማለት መንግስት መብቱ አይደለም ወይ የሚል ነገር ያነሳሉ። መንግስት ዝም ብሎ የመንደር ጎረምሳ አይደለም። አልነጋገርም የሚል ነገር የሁለት ሰዎች ወይ ደግሞ የሁለት ቤተሰብ ጸብ አይደለም። የ130 ሚሊዮን እና የ5-6 ሚሊዮን ህዝብ ጉዳይ ነው። ስለዚህ በእንደዚህ አይነት መካከል ችግሮች አሉ። በተለይ ደግሞ የቀጠሉ የተንከባለሉ ችግሮች ያሉበት ሁኔታ ከሆነ መፍትሄ በሚል አቅጣጫ ጭምር ስልጣን ላይ ያለው የኢትዮጵያ መንግስት እንደ መፍትሄም የሚያነሳቸው ነገሮች አሉ። እንነጋገር ነው። እንዴት ነው አንድ መንግስት ወደ ቀውስ፣ ወደ ሁከት፣ ወደ ግርግር፣ ወደ ሞት ስለሚደረግ ጥርፊያ አልነጋገርም የሚል ነገር ውስጥ የሚገባው? በየትኛው መንገድ በንግግር ውስጥ የማላልፋቸው ነገሮች አሉ ብሎ በንግግር ውስጥ ለመነጋገርም ቅድመ ሁኔታ መሆን የለበትም። ምንም ነገር በንግግር ውስጥ ግን የኢትዮጵያ መንግስት የሚያቀርበው ጥያቄ አለ። በአደባባይ ግልጽ አድርጎታል። ግማሽ ክፍለ ዘመን የተሻገረ ሁኔታ አለ። ያንን ለመፍታት ችግሩን በዘላቂነት ምክንያቱም እየተንከባለለ የቀውስ አዙሪት ውስጥ ያለ ነው። ከዚህ ለመውጣት በእኛ በኩል የሉዓላዊነት ጥያቄ የግዛት አንድነትና የኢትዮጵያ የግዛት አንድነትና ሉዓላዊነት እንዲሁም ደግሞ የባህር መውጫን የተመለከቱ ጉዳዮችን ጨምሮ እንወያይ ነው። ያንንም ደግሞ ኢትዮጵያ አሰብን የራሷ ነው እቀማለሁ ወይ ደግሞ ወስዳለሁ የሚል ነገር አልተነሳም። እንነጋገር ነው። የኢትዮጵያ መንግስት በንግግር ውስጥ እስከምን ድረስ ይሄዳል፣ ምንድን ነው ፍላጎቱ የሚለውን ነገር ደግሞ በቅርቡ ጠቅላይ ሚኒስትር አብይ በፓርላማ ባደረጉት ንግግርም ግልጽ አድርገዋል። ኢትዮጵያ መተንፈሻ ትፈልጋለች። ከምጽዋ እስከ ሞቃዲሾ 5000 ኪሎ ሜትር አለ። ጠቅላላ እዛ ያንን አካባቢ ያዙ ሰዎች ሀገሮች እንዳለ ቢደመሩ ኢትዮጵያን የሚያክሉ አለን ብዙዎቹ። እርግጥ ሱዳን፣ ኬንያ ምናምን ጨምረን እንትን ልንል እንችላለን። እዛ ውስጥ ግን 50 ኪሎ ሜትር ብቻ መተንፈሻ ስጡን ነው። ያንንም መተንፈሻ ኤርትራን እንደ ምሳሌ አንስተው ባስቀመጡት ነገር ላይ በኪራይ ስጡን፣
ኢትዮጵያ ውስጥ ኢንቨስት በማድረግ ለምሳሌ ያንን ሰጥተው በምላሹ በኢትዮጵያ አየር መንገድ ወይ ደግሞ በኢትዮጵያ ህዳሴ ግድብ ኃይል ማመንጨት ሂደቱ ላይ እዛ ላይ ድርሻ እንዲኖራቸው፣ አለዚያም ደግሞ መሬት በመለዋወጥ የሚሉ 1 2 3 ተብሎ የተዘረዘሩ ነገሮች ተነስተዋል። አንዳንድ ወገኖች የኢትዮጵያ መንግስት ሀሳብ የማይደግፉ ኢትዮጵያን እንዳሉ አውቃለሁ። በተለያየ መንገድ ምናልባት የኢትዮጵያ አየር መንገድም ይሁን በኢትዮጵያ መብራት ኃይል ማለትም ከህዳሴ ግድብ ጋር የተያዘው ነገር ውስጥ እዛ ውስጥም ለምን ድርሻ ይሰጣል የሚሉ አንዳንድ የሚቀርቡ አስተያየቶችም አሉ። የባለቤትነት ጥያቄ እያነሳ እንዴት የሊዝ ጉዳይ ይነሳል የሚልም ጥያቄ የሚያነሱ ኢትዮጵያን አሉ። ግን መንግስት እንደ መንግስት ኃላፊነትም ስላለበት ዘላቂ መውጫ ፍለጋ ውስጥ ካለ የኪራይ የሚለው ነገር በጣም በእርግጠኛ ለማለት በእርግጥ እጅ የተያዘ ነገር መኖር አለበት። ግን የኪራይ ውሉ ለ50 ዓመት ተብሎ በህግ ቢታሰር ምናልባትም እኮ ዛሬ ላይ የሚያጨቃጭቀውን ነገር የሚመጣው ትውልድ እኮ የሚቀልድበት፣ የሚስቅበት፣ የሚያፌዝበት ምን አይነት ሰዎች ነበሩ ተብሎ ጥያቄ የሚነሳበት ነው። ስለዚህ የሆነ ቦታ ላይ ድንበሩ ሊሰበር ይችላል፣ ወይ ደግሞ ድንበሩ አልባ የሆኑ ሁለት ሀገሮች ወደ አንድነት ሊመጡ የሚችሉበት 50 ዓመት ረዥም ጊዜ ነው። እስከዛ ብዙ ነገሮች ሊስተካከሉ የሆነ ቦታ ላይ ወደፊት መራመድ የማይፈልጉ ወገኖች መራመድ በሚችሉ ልጆች ሁኔታዎች ሊስተካከሉ ሊለወጡ የሚችሉበት ሁኔታ ይኖራል። በሌላም በኩል ግጭት ውስጥ ከመግባት የሆነ ድርሻ መስጠትም በኢትዮጵያና በኤርትራ መካከል በሂደት አንድነቱን ለማምጣትም ሊያግዝ ይችላል። ስለዚህ በኢትዮጵያ መንግስት በኩል የሚቀርቡ አማራጮች ዘላቂ ኢትዮጵያና ኤርትራን ወደ አንድ ሀገርነት ወይ ደግሞ በኢኮኖሚ በአንድ ኢኮኖሚ ወይ ደግሞ የተለያዩ ፖለቲካ አስተዳደሮች የሚኖሩባቸው ሁኔታዎችን ጨምሮ በሂደት ደግሞ ወደ አንድነት ሊመጡ የሚችሉበት ሁኔታ ይፈጠራል። ስለዚህ በኢትዮጵያ መንግስት በኩል የቀረቡ ያሉ አማራጮች በአንዳንድ ኢትዮጵያውያን ዘንድ ተቀባይነት ባይኖረውም እንኳን እንደ መፍትሄ ደግሞ ሌላ ለጊዜው የሚታዩ አማራጮች ስለሌሉ ትልቅ መውጫ መንገድ ስለሆነ ይሄኛውንም የኢትዮጵያ መንግስት የሚገፋበት መንገድ ቢደገፍ ነው። ይህን የማነሳው በኤርትራ በኩል የኢትዮጵያ መንግስት የሚለውን ነገር ሁሉ ኢትዮጵያን የተቀበሉ አድርገው የሚመለከቱ ሰዎች ኢትዮጵያን ይህን የማይቀበሉ በርካቶች ናቸው። ይህ ባለቤትነት ጥያቄ በተለይም አሰብ ኢትዮጵያ ያጣችበት ሁኔታ፣ ከዛ በኋላ ሪፈረንደሙ የተካሄደበት ሂደት፣ ለተባበሩት መንግስታት ደብዳቤ የተጻፈበት ሁኔታ፣ ሁለት የጋራ ዓላማ ይዘው የመጡ ቡድኖች በጋራ እርስ በርሳቸው አንዱ ሰጪ ሌላው ተቀባይ ሆነው ኢትዮጵያን የባህር በር ያሳጡበት፣ የኢትዮጵያ መብት የተገደበበት ሁኔታ መሆኑን ያንን በህግ ጭምር ክርክር የሚያደርጉ የኢትዮጵያ መንግስት ወደዚህ ሂደት እንኳን እንዳይሄድ እየጠየቁ ነው። ዞሮ ዞሮ ግን የትኛው ለሰላም ይበጃል፣ በረዥም ርቀት ውስጥ ደግሞ ወደ መፍትሄ የሚወስደን የትኛው መንገድ ነው የሚለው ላይ ምናልባት በኢትዮጵያ መንግስት በኩል ግራ ቀኝ አውጥተው አውርደው አስበው እንደ መፍትሄ ያነሱት ነገር ነው። ይሄ ባለበት ሁኔታ ውስጥ እነዚህ ሁሉ አማራጮች ባሉበት ይሄም ምንም አማራጭ እኮ አልቀበልም ለማለትም እኮ ንግግር ነው የሚያስፈልገው። ኪራይ እየከፈላችሁ ተጠቀሙ፣ ሌላ ነገር አያስፈልግም ሊልም ይችላል። ይህንንም ለማድረግ እኮ ንግግር ያስፈልጋል። አልነጋገርም የሚል መንግስት እጅግ በጣም አስገራሚ ነገር ነው። አልነጋገርም መብቱ ነው የሚሉ ወገኖች አልነጋገርም መብት ሊሆን አይችልም። በተለይ በእንዲህ አይነት ሁኔታ ውስጥ ሀገራት የህብረተሰባቸው የህዝባቸው ሰላምና ደህንነት ሊያሳስባቸው ይገባል። በሌላው ግን ጥያቄ እያለ ችግርን መከራን ለነገ ማቆየት የለባቸውም። አልነጋገርም ውስጥ እኮ አልነጋገርም ብቻ ደግሞ አይደለም ያለው። አልነጋገርም ውስጥ እንነጋገር የሚለውን መንግስት አስወግጄ ወይ ሀገሪቱን መንግስት አልባ አድርጋታለሁ ወይ ደግሞ የራሴን አሻንጉሊት መንግስት አመጣለሁ ተብሎ እኮ መሳሪያ እያቀበሉ ከዛም አልፎ በግልጽ ወረራ ውስጥ እየተሳተፉ መሆናቸው እየተገለጸ ነው። ይህ ባለበት ሁኔታ ውስጥ የኢትዮጵያ መንግስት እጅግሩን አጣጥፎ እንዲቀመጥ የሚጠይቅ ማንም ጤነኛ ሰው አይኖርም። በየትኛውም መንገድ የሚንቀሳቀሱ ኢትዮጵያ ውስጥ
ጅራፍ ያጩሁም፣ ክላሽ ተኩሱም የድጋፍ መሰረታቸውና እንቅስቃሴያቸው የሚደገፈው በኤርትራ መንግስት በኩል መሆኑ ዛሬ የአደባባይ ሚስጥር ሆኗል። የህወሓት ኃይሎች የሚያደርጉት ምልልስ ግልጽ ነው። ሳይክዱም በአደባባይ እያስተጋቡ ነው። አንዳንዶቹ ባለማፈር ከኤርትራ ጋር በፈጠርነው ትብብር ጥቃት እንዳይሰነዘርብን አድርገናል ይላሉ። ከኤርትራ ጋር በፈጠርከው ትብብር ብዙ ነገር ለማጣት ያለህን እድል አስፍተሃል እንጂ ያቆምከው ነገር እንደሌለ ምናልባት ሲደርስ እንጂ ዛሬ ላይ ቆሙ ለመገንዘብ የሚችል አቅም አላቸው ወይ አንዳንዶቹ ሲባል ያላቸው አይመስልም። ለምንድን ነው ከኤርትራ ጋር ተባብረ እንዳንጠቃ ያን ዋስትና አግኝተናል የሚባለው ነገር የሚመጣው ምንድን ነው? የፕሪቶሪያ ሰላም ስምምነት ላይ የተቀመጡ ነገሮችን የኢትዮጵያ መንግስት መፈጸም ግዴታ አለበት። ህዝባዊ ወያኔ ሓርነት ትግራይም መፈጸም ግዴታ አለበት። እዛ ጋር የኢትዮጵያ መንግስት ያልፈጸመው ወይ ደግሞ ያንን ጥሶ ህወሓት ላይ ጥቃት ለመሰንዘር የሚፈልግበት ምንድን ነው ምክንያቱ? ኤርትራ ከለላ ሆናለች ብለው የሚያምኑ በህገ ወጥ ድርጊታቸው ለመቀጠል ራሳቸውን ያዘጋጁ ወገኖች ምናልባት ረፍዷል፣ ግን የመጨረሻው ሰዓት ላይ የመጨረሻው ደቂቃዎች ላይ ሁኔታዎች እንደስላሉን ከመካከላቸው የሚደረጉ ጥረቶች በዚህም በዚያም የምንሰማባቸው ሁኔታዎች አሉ። እነዛ ወገኖች የራሳቸውን አስተዋጽኦ በማድረግ ነገሮችን ለማቅለል ወይ ደግሞ ሁኔታዎችን ለመለወጥ የተወሰነ ሚና ይኖራቸዋል ብዬ አምናለሁ። ግን በምንነጋገርበት ሰዓት ምን እንደሚፈጠር ራሱ ማናቸውም እርግጠኞች ያለ ነገሮች ቋፍ ላይ ያለ ነገር ነው። ምናልባት የኤርትራ መንግስት መሪዎች ሁኔታዎችን አደጋው ሲያይቷቸው ሲባል ማስፈራሪያ አይደለም፣ ለህብረተሰቡ ሰላምና ደህንነት ለሁለቱም የንግግር አማራጭ የሚያመጣ መንግስት ባለበት ምንም መምጣት የማይችሉ ኃይሎች ጋር ተወዳጅቶ በራስ ላይ ሞትን ማወጅ እንጂ የሚለወጥ ነገር እንደሌለ ከመቼውም በላይ ግልጽ ነው። ስለዚህ አሁን ለሁለቱ ሀገራት ጥቅም ብቻ ሳይሆን ለራስም ህልውና በኢትዮጵያ በኩል የቀረቡ የመፍትሄ ሀሳቦች የኤርትራ መንግስት ይጠቀምበታል እንጂ የሚያጣው ነገር የለም። ህወሓትና ሌሎች ቡድኖችን ተሳፍሬ ወይ መንገድ መሪ አድርጌ በኮረቻ ተሻካሚነት እነሱን ይዤ እየጋለብኩ እመጣል የሚል ነገር እየጋለቡ ወደ ቀይ ባህር መግባት ነው የሚሆነው። ወደፊት ወደ ኢትዮጵያ ወደ አዲስ አበባ የሚመጣ ነገር በህልም ካልሆነ በስተቀር በእውን የሚታይ ነገር አይደለም። በህልምም አንዳንዴ ሊሆን አይችልም፣ ቅዠት ካልሆነ በስተቀር ማለት ነው። ስለዚህ የቀረበው አማራጭ ኃላፊነት ከሚሰማው አካል እረፉ፣ ከመሬታችን ውጡ፣ እንነጋገርና ግማሽ ክፍለ ዘመን የተሻገረውን ጉዳይ መፍትሄ እናበጅለት የሚለው ነገር አሁን ይሄ በስሜት በምናምን አብሮ የሚያጨበጭብ ደጋፊ እሱን እያሰቡ እሱን እየተከተሉ ከሆነ በጣም ከመጠን በላይ ይሳሳታሉ። ስለዚህ ቆም ብለው ነገሮችን ማየት። ከዛ ውጭ የኤርትራ መንግስት ደጋፊዎች አካባቢ ነው ያው ነገሩ የፈጠረው ነገር ግልጽ ነው። የሚመጣው ነገርም ለአንዳንዶቹ ይታያቸዋል። የኤርትራ መንግስት አድርግ ቢሉት እንደማይሰማቸውም ጥርጥር የላቸውም። የኤርትራ መንግስት ማለት ያው ፕሬዝዳንት ኢሳያስ ማለት ነው። ሌሎቹ ያን ማድረግ በጋራ መወሰን የመፍትሄ ሀሳብ ላይ አስተዋጽኦ ማድረግ የሚችሉበት እድል አለ ተብሎ አይታመንም። ይሄ ነገር ሀገራችንንም ሁሉንም ነገር አደጋ ውስጥ ይከተናል ብሎ በድፍረት የሚናገር ኤርትራ ባለስልጣን ቢኖር ያው የውጭ ጉዳይ ሚኒስትሩ እና አቶ ኃይሌ ወልደተንሳይ፣ የመከላከያ ሚኒስትር የነበሩትና አቶ ጴጥሮስ ሰለሞን ላለፉት ሩብ ክፍለ ዘመን የት ጉድጓድ ውስጥ እንደገቡ ሳይታወቁ አድራሻቸው እንደጠፋ ሁሉ እነዚህም አድራሻቸው እንደሚጠፋም ነው የሚባለውን ነገር ምንም ነገር ሊሉ የሚችሉበት ሁኔታ የለም። ምናልባት ደግሞ አንዳንዴ የሰው ልጅ አይናችን እያየ ነገሮች ሀገሩ ወደ ገደል ሲሄድ ሰዓት በአካባቢው ሲነድ ዝም ብለን አናይም ብለው መፍትሄ ሊያደርጉ የሚችሉ ምናልባት ግለሰቦች መስዋዕትነቱን ለመክፈል የሚመጣውን ነገር ለመቀበል የሚኖሩ ከሆነ እሱም ትልቅ ነገር ነው። ግን በኤርትራኖቹ በኩል
በሻዕቢያ ደጋፊዎች ማለት ነው። አሁን መሸበር አለ፣ ምንም ጥያቄ ውስጥ የሚገባ ነገር አይደለም። የሚመጣው ነገር አሁን የማይክዷቸው ነገሮች ኢትዮጵያ ውስጥ ያሉት ጠቅላይ ሚኒስትር አድርገዋለሁ ብለው ያላደረጉት ነገር ስለሌለ በቲፒኤልኤፍ ጦርነትም ቅርታ እጅን አፍ ላይ የሚያስጭን ነገር እናደርጋለን ብለው ከደብረ ሲና በኋላ ሁኔታዎች እንዴት እንደተለወጡ እርሳቸው ከዘመቱ በኋላ ነገሮች እንዴት እንደሄዱም ጭምር ስለሚታወቅ አፍ ላይ የሚያስጭኑ ሁኔታዎች በአጭር ጊዜ ውስጥ መፈጠራቸውም ለማንም ግልጽ ስለሆነ ከዛ በኋላ ደግሞ ኢትዮጵያ 3 ዓመት ከምናምን የነበረው ጊዜ በብዙ መልኩ ኢትዮጵያን ራሷን ለመለወጥ በመከላከያ ተቋማት በኩል ብዙ ስራዎች የተሰሩበት ነው። ያው ኮሪደር ልማት ምናምን ብቻ አይደለም፣ በሁሉም መንገድ አንድ መንግስት ምን ማድረግ እንደሚችል መንግስታዊ ኃላፊነት ላይ ሆነው የሀገር ሀብት እያንቀሳቀሱ ለ2002 ምርጫ እኛን ከመረጣችሁን ኮንፊውዥን ሮድ ወይ ደግሞ የጎተራ ማሰላጫን እሱን ያሳዩ ነበር ያኔ የነበሩ ሰዎች። ምክንያቱም በነገራችን ላይ እሱም ቢሆን በቻይና መንግስት ወደ 80 ሚሊዮን ብር አካባቢ በወቅቱ ምንዛሬ 80-90 ሚሊዮን ብር አካባቢ ሙሉ ወጪ በቻይና መንግስት የተገነባ ነው፣ በድጋፍ ማለት ነው። ወይ ግብር ሰብስበው ግብሩን እንደዚህ አድርገው ምናምን አይደለም። ያቺ ብርቆና በጣም ልዩ እንትን ነው። መንገዱን እያጣጣልኩ አይደለም፣ ግን በእድሜ ዘመናቸው እንደ ምልክት የሚጠሩት እሱ ነበር። መንግስት ሲኮን ዝም ብሎ ለጥ ብሎ ዘረፋና ቅሚያ ላይ መንግስታዊ ስልጣንን መጠበቅ ላይ ብቻ እንዳልሆነ መንግስት ሲኮን በእሳት መሃል ምን እንደሚሰራ 7 ዓመታት አይተናል። በዚህ በ7 ዓመት ውስጥ የተሆነውን ነገር ለተመለከተ ሰው መንግስታዊ ነገር በሁሉም አቅጣጫ ልማት ብቻውን ያንን የሚጠብቅ ወይ ደግሞ የለዛ ዋስትና የሚሰጣ ተቋም በሌለበት ሁኔታ ውስጥ ያው የእምቧይ ካብ የሆኑ ነገር ሰፊ ነው። በተለይም እንደኛ ባለ ሀገር ዘረኞች በየሰፈሩ በየመንደሩ በሚፈነጩበት ሀገር ውስጥ እነዚህን ቆንጥጦ አደብ የሚያስገዛ ከዛ ያለፈም ነገር ካለ መደፍጠጥ የሚችል ኃይል ማዘጋጀት አስፈላጊ ስለሆነ በዛ ረገድ ብዙ የምናያቸው ነገሮች አሉ። የማናያቸው በመንግስት ደረጃ የሚታወቁ ደግሞ በርካታ ጉዳዮች እንዳሉ ዝም ብለን መጠርጠር እንችላለን። ስለዚህ የኢትዮጵያ መንግስት ያለፉትን ከፕሪቶሪያ የሰላም ስምምነት በኋላ ራሱን በከፍተኛ ደረጃ እያጠናከረ የመጣበት ሁኔታ ስለሆነ ያ መግለጹና ማሳሰቡ አስፈላጊ የሚሆነው በተደጋጋሚ የሚደረጉ ጥሪዎች፣ በተደጋጋሚ የሚሰጡ ማሳሰቢያዎች መጨረሻ ላይ ውጤታቸው ምን ሊሆን እንደሚችል በኤርትራ መንግስት ደጋፊዎችን በኩል ቆም ብለው ማየት አለባቸው። ከደብዳቤ በኋላ መሸበሩን፣ ድንጋጤውን የሚያሳዩ ምልክቶች በደንብ አሉ። ምንም ጥያቄ ውስጥ ሊገባ አይደለም። ወደ ግጭት ሊገባ ነው የሚል ግጭት ከተገባ እንደ ፉከራው እንደማሁን ደግሞ ግልጽ ሆኗል። የበለጠ ደግሞ እነሱ ያውቁታል። ኤርትራ ውስጥ ኢትዮጵያውያን ኤርትራ ያለችበትን ቁመናና ኢትዮጵያ ያለችበትን ቁመና በሰው ኃይልም በመሳሪያም በየትኛውም መንገድ ሊነጻጸር የማይችል ነገር አይደለም። ስለዚህ ያን ስጋትን በአንድ በኩል እያለ በሌላ በኩል ደግሞ ደጋፊዎቻችሁን ለማረጋጋት ኤርትራን ፕሬስ ነው የሚባለው የጻፈውን አይቼ በቃ ለካ በቲፒኤልኤፍ ዘመን ስንቃወም የነበርን ሰዎች ተበድለናል አልኩኝ። ይሄ የዲጂታል ዘመን ያኔ በጣም 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 እንትን ምንድን ነው ብዙ ስራ ይጠይቃል። ሰዎችን እየተበደለ መሆኑን በደሉን ነግረኸው መበደሉን ለማወቅ ጊዜ የሚፈጅበት ነበር። ምክንያቱም እጁ ላይ ሁሉን ነገር ይዞ ስለማይዞር፣ በሌላም በኩል ደግሞ ለበደል ቅስቀሳ በሀገራዊ ህልም ዙሪያ ሆነ ሳይሆን በመንደሩ ስትነግረው የበለጠ ከጉዳዩ ጋር የመዋሃደ ነገር ስላለ ያኔ ነገሮችን ለማስረዳት ከባድ ነበር። በአንድ በኩል የመገናኛ ብዙሃኑ ውስንነት የሚፈጥራቸው ነገሮች፣ ዛሬ ግን ሁሉም ሰው በእጁ በኪሱ ሁሉንም ነገር ማየት የሚችልበት ሁኔታ ስለተፈጠረ
ከዛም ባሻገር የመንደሩ የሰፈሩ ሰዎች ደግሞ ሲነግሩት በእምነቱ በሰፈሩ በምናም ሲቀሰቅሱት ደግሞ በቀላሉ የመጦዝ ነገርም ስላለ ደጋፊውን እንትን ለማለት ቀለል ብሎላቸዋል። የዛን ያህል ደግሞ መጠየቅ የማይችሉ የተነገራቸውን የማላምጡ በየአቅጣጫው በሰፈርም በለው በዘርም በለው በምናምን ሰውን ከኮለኮልከው እንደዛ መሆኑን በኤርትራ መንግስት ወይ ደግሞ በሻዕቢያ ደጋፊዎች በኩል ኤርትራ ፕሬስ የጻፈውን ሳይ ምንድን ነው ከሚከተሉት ሰዎችን ለማረጋጋት ነው። የጠቅላይ ሚኒስትር አብይ መንግስት ይህንን ያለው ደብዳቤውን የጻፈው በውስጥ ያለበትን ችግር ለመሸፈን ነው። አማጽያኑ ወደ አዲስ አበባ እየተቃረቡ ነው። የኦሮሞ ነጻነት ሰራዊት ደግሞ በደቡብ በኩል ናዝሬትን ይዟል እየተባለ ነው። ይህንን ጽፈው ይህንን የሚያምኗቸው የቆሙ ደጋፊዎች እንዳሉ ማረጋገጫ ነው። ያለዛ እንዲህ አይነት የእብደት ከዛ በኋላ ሁለተኛ ቀን ይህን ሰው ማን ምን ብሎ ይሰማዋል? ግን ይህንን የሚያምኑ ለካ ለእንደዚህ ነው ብለው እንዲረጋጉ በሚል የሚሰሩ ስራዎች ናቸው ያሉት። ይህን ትላንት ተጽፎ ነው ያየሁት። የሚጠቅም ነገር አይደለም። ደጋፊው ምን ይጠቀማል? የማይሆን ተስፋ ሰጥተው የት ካርታ ላይ ስለው ካርታው ላይ እየተራመዱ ነው አዲስ አበባ የደረሱት። በካርታ ላይ ተረማምዶ ነው ናዝሬት ሸኔ የደረሰው። ለመሆኑ እነዚህ የሚባሉት ቡድኖች ራሳቸው አሉን? ካሉስ የት ነው ያሉት? ማለት እንደው የሆነ የሚጠቀስ ወረዳ እዚህ ወረዳ ላይ አሉ የሚል ኃይል አለ? ክልሎቹን፣ ዞኖቹን፣ ሀገሩ ምናምን ተው። አረ እንደው እዚህ ወረዳ ላይ ናቸው የሚለን ሰው አለ ወይ? እንዲህ አይነት ተረት እያወሩ መቀጠል ኃላፊነት የሚሰማው ተግባር አይደለም። ምናልባትም እውነቱን ቢናገሩ ምናልባትም ከህብረተሰቡ ውስጥ እኮ ይሄ ነገር መፍትሄ ያስፈልጓል የሚሉ ድምፆች ሊበረክቱ ይችላሉ። እነዛን ድምፆች የታጠቁ ሰዎች ደግሞ ሊሰማቸው የሚችሉበትም እድል ይኖራል እና በኢትዮጵያ መንግስት በኩል የቀረቡ ጥያቄዎች የቀረቡ ጥሪዎች ኃላፊነት የተሰማቸው ነገሮች ስለሆኑ ያንን መሰረት አድርጎ ለመፍትሄው መንቀሳቀስ እኔ በጣም ተገቢ ነው እያምናለሁ። የኢትዮጵያ መንግስት ያቀረበው ጥሪ የኤርትራ መንግስት ምላሽ ካልሰጠ ምንድን ነው የሚከተለው የሚለው ነገር ግልጽ ነው። በደብዳቤ ምላሽ መስጠት ሳይገባው በተግባር ምላሽ ከሰጠ ራሱ አንድ እርምጃ ነው። ማለትም ከኢትዮጵያ ግዛት ለቆ መውጣት፣ ከቲፒኤልኤፍ ስብርባሪና ከአነስተኛና ጥቃቅን ቡድኖች ጋር የሚያደርገውን ግንኙነት ማቋረጥ፣ በተጨባጭ የተያዙት የኢትዮጵያ መንግስት ይዘዋል የሚላቸውን የኢትዮጵያ ግዛቶች ለቆ እስካልወጣ፣ ከቲፒኤልኤፍ ስብርባሪና ከአነስተኛና ጥቃቅን ቡድኖች ጋር የሚያደርገውን ግንኙነት እስካላቋረጠ ድረስ፣ ያ ደግሞ በንግግር አላምንም የሚል መንግስት ይህንን ነገር ከቀጠለ ፍላጎቱ ኢትዮጵያን ለማፍረስ መሆኑ ጥያቄ ውስጥ የማይገባ ስለሆነ የኢትዮጵያ መንግስት ሀገሩ ሲፈርስ ወይ ደግሞ ሀገሩን ለማፍረስ የሚንቀሳቀሱት ኃይሎች እስኪደነድኑ መጠበቅ የለበትም። ስለዚህ የሀገሩን ሉዓላዊነቱንም የህዝቡንም ሰላምና ደህንነት የማስከበር ግዴታውን ለመወጣት ይንቀሳቀሳል ማለት ነው። እዛ ደረጃ ላይ ከተደረሰ በሁለቱም ወገን ማን ምን ይፈልጋል፣ የት ጋር ጦርነቱ ይቆማል የሚለው ለማንም ግልጽ ነው። የኢትዮጵያ መንግስት በሰላም ያቀረበውን ጥሪ ሰላማዊ ምላሽ ተሰጥቶት የተግባር እንቅስቃሴ ካልታየ፣ በደብዳቤ ምላሽ ታይቶ ተሰጥቶ የንነጋገር ጥሪው ተቀባይነት ካላገኘ፣ በአንጻሩ አማጽያንን እየደገፉ በኢትዮጵያ ግዛት ላይ መቀጠሉ ከታየ የኢትዮጵያ መንግስት የሀገሩን ሰላምና ሉዓላዊነት ህዝቡን ደህንነት ለማስከበር ይንቀሳቀሳል። የህዝቡን ደህንነትና የሀገሪቱን ሉዓላዊነት ለማስከበር ይንቀሳቀሳል ማለት ከድንበር ላይ አባሮ ከዛ በኋላ ይቆማል ማለት አይደለም።
ዝም ብለን መንገመገማቸው እንደዛ ነው። ከድንበር ላይ ማባረርና ድንበር ላይ መቆም ተመልሶ ድንበሩ በተመሳሳይ እንዳይጣስ ዋስትና አይደለም። ሁለተኛ ድንበሩ ላይ መቆም መሳሪያ ተሽሎክልኮ እንዳይገባ ለማድረግም ዋስትና አይደለም። ተመሳሳይ ነገር ውስጥ እየዳከሩ መቀጠል ሊሆን ስለሚችል የኢትዮጵያ መንግስት ጥያቄ ስላለ ጥያቄዎቹን ለመመለስ አጋጣሚውን ሊጠቀም ይችላል። አንዳንዶች እንደሚሉት ሄዶ ጥያቄ የሚያነሳበትን ከዚህ ቀደም ባለፈው ጠቅላይ ሚኒስትር አብይ ያነሱት የጎላን ተራሮችን እስራኤል ከሶሪያ እንደወሰደችው ሁሉ ግዛት ሄዶ አትልም፣ ግን የጸጥታ የደህንነት ዋስትና በሚል ተራራውን ይዛለች። ልክ እንደዛ ሁሉ የኢትዮጵያ መንግስት ዋስትና አድርጎ የሚወስዳቸው ቦታዎች ይኖራሉ። አንዳንዶች ዋስትና አድርጎ የሚወስዳቸው አሰብ ነው ምናምን የሚሉ ጥያቄ ያነሳሉ። ግን ዋስትና አድርጎ የሚወስደው አሰብ ነው። የጎላን ተራራ እስራኤል የኔ አይደለም ብላ ታምናለች። የኢትዮጵያ መንግስት ግን አሰብ የኔ ነው ብሎ ስለሚያምን ከጎላን ተራራ ጋር እሱ ሊያያዝ አይችልም። ስለዚህ በሌላም በኩል አሰብ ላይ ሄዶ አሰብን ከመያዝ ይልቅ አስመራ ላይ መንግስት መለወጥ ነው ለኢትዮጵያ መንግስት የዓለም አቀፉን ጩኸት የሚያስቀርለት። ስለዚህ የኢትዮጵያ መንግስት ደግሞ ሄዶ ያንን ብቻውን ከማድረግ ይልቅ በተለያየ መንገድ ኤርትራ ውስጥ የመብት ጥያቄ የሚያነሱ ሁኔታዎችን ለመለወጥ የሚንቀሳቀሱ ምናልባትም ከውስጥም ከውጭም ያሉ ኃይሎች ስላሉ ከነዛ ጋር በመሆን ኤርትራ ውስጥ አዲስ አስተዳደር ለመመስረት የኢትዮጵያ መንግስት ወደዛ አይነት ሁኔታ ውስጥ ሊገባ እንደሚችል ምንም የሚያጠራጥር ነገር አይመስለኝም። ካልዛ ያን ነገር ማቆም የሚችልበት እድል የለም። አሰብ ላይ ሄዶ ቢቀመጥና ወደቡን ቢይዝ ዓለም አቀፉ ማህበረሰብ ይንጫጫል። ምንም ጥያቄ ውስጥ የሚገባ ነገር አይደለም። ግን ይንጫጫል ማለት ያው የወረት ጫጫታ ይሆንና በተወሰነ ጊዜ እንትን ሊል ይችላል። ያው ያንን ባለ ህጋዊነት ምናምን የማረጋገጡ ሂደት ራሱን የቻለ ደግሞ ስራ ሊሆን ነው። ነገር ግን ሄዶ መንግስት ወደ መቀየር ነገር ውስጥ ከተሄደ በአሰብ ወደብም በየትኛውም ጉዳይ በሁለቱ ሀገራት ወንድማማችነትና ግንኙነት ላይ መነጋገር የሚችል መንግስት ጋር ወደ ንግግር መሄድ የሚቻልበት እድል ይፈጠራል ማለት ነው። ስለዚህ የኢትዮጵያ መንግስት ሁለተኛ እየደማ እየቆሰለ በውከትና በግርግር ሰላሙን እያጣ ሊቀጥል የሚችልበት ሁኔታን ለማስቀረት ወደዛ አይነት እርምጃ ምን አማራጭ አለው? አሁን ሁኔታውን ከታየ ዝም ብሎ አልጋ በአልጋ እንደማይሆን የሰዎች እንደሚሞቱ ሀብት ንብረት እንደሚሆኑ ጥያቄ ውስጥ የሚገባ አይደለም። ግን ወደዛ ሳይገባ መፍትሄ ለማምጣት በአደባባይ ጥሪ ያደረገ መንግስት ነው። ከተኩስ ይልቅ በንግግር በውይይት ችግሮች ይፈቱ ተባለ። በንግግር በውይይት ችግሮችን አልፈታም፣ ኢትዮጵያ ላይ አማጽያን እያደራጀው አማጽያን እየደገፉ እንደውም ድንበር ጥሼ ከነሱ ጋር ተኩሳለሁ የሚል ኃይል ከመጣ አዲስ አበባ እስኪመጣ ቆም ብላ ቁጭ ብላ አጠብቀው። ስለዚህ ይህን ኃይል ሙሉ በሙሉ ከፖለቲካ ሜዳው ከስልጣኑ ሰፈር ለማስወገድ ማናቸውም ነገር ወደ ማድረግ የመሄድ እድሉ ሰፊ ነው። ይሄ ሊሆን እንደሚችል ለኤርትራ መንግስትም ግልጽ ነው፣ የኢትዮጵያ መንግስትም ግልጽ ነው። ዳር ሆነን ለምንመለከተ ሰዎችም የንግግር በሮች ሲዘጉ የአመፅ በሮች እንደሚከፈቱ ምንም ጥያቄ ውስጥ የሚገባ ነገር አይደለም። በኤርትራ መንግስትም በኩል አልነጋገርም ውስጥ እኮ እነዚህን አነስተኛና ጥቃቅንና ስብርባሪዎችን ይዤ የሆነ ነገር አሳካለሁ ብሎ ሊያቅድ ይችላል። ይሄ እነዚህ ቡድኖች ደግሞ የሆነ ነገር ያመጣሉ ብሎ ደግሞ ተስፋ የሚያደርግ ያን ተስፋ የሚያደርጉ ይሄ በሽግግር በምናምን በመዋጮ መንግስት የሚያምኑ ሰዎች የሆነ ነገር ይጣል ጠቢል የሆነ ወይ ብለው ተስፋ ሊያደርጉ ይችላሉ። ግን ያው ነገሮችን ከገመገሙ አይናቸውን ከገለጡ በየት በኩል እንዴት ተደርጎ የሚለውን ደግሞ መመለስ የሚችሉ ይመስለኛል። በማናቸውም ሁኔታ ግን የኤርትራ መንግስት ደግሞ ፍላጎቱ ኢትዮጵያ ውስጥ ያለውን መንግስት ማስወገድ ብቻ ነው ወይንስ ምንድን ነው ከዛ በስተጀርባ ፍላጎቱ?
ጥያቄውን ከኢትዮጵያ መንግስት ጋር በውይይት ችግሩን ለመፍታት ፈቃደኛ ያልሆነው መንግስት ለአንዴና ለመጨረሻ የኢትዮጵያ መንግስት የዛሬውም የትናንቶቹም ሲያነሱት የነበረውን አጀንዳ ለመዝጋት አማራጩ ነገር ምንድን ነው? ኢትዮጵያ ሀገር አልባ መንግስት አልባ መሆኗ ነው። ኢትዮጵያ ውስጥ የሆነ መንግስት ባለ ቁጥር ሁሉንም የሰጠው ቲፒኤልኤፍ በነበረበትም በማዕቀብ የደቀቀችውን ሀገር ኤርትራን ከማዕቀብ አንስቶ ወደ ዓለም አቀፉ መድረክ የመለሳት የጠቅላይ ሚኒስትር አብይ መንግስት ባለበትም ተግባብቶ መቀጠል የማይችል የኤርትራ መንግስት ከየትኛውም የኢትዮጵያ ኃይል ጋር እንደማይስማማ ለራሳቸውም ግልጽ ነው። የትኛውንም ቡድን ሊያምኑ አይችሉም። ቲፒኤልኤፍ ላይ ያላቸው አቋም ግልጽ ነው። ሌሎች እነዚህ በአነስተኛ ምናምን የሚንቀሳቀሱት ብዙዎችን ላይ ያላቸው አቋም የሚያጠራጥር አይመስለኝም። አነስተኛና ጥቃቅን ቡድኖቹ ላይ ያላቸው አቋም ዘር ፖለቲካ ኤርትራ ውስጥ ገብቶ 9ኙን ብሔረሰብ ይበታተናል የሚል ስጋት ስላላቸው በዘር የተደራጁትን ሰዎች እዛው በድንበራችሁ ወይ ደግሞ በጸበላችሁ ብለው ገፍተው ወደ እንጎቻ መንግስታት እንዲቀያየሩ ወይ ደግሞ የየሰፈራቸው ጎበዝ አለቃ እንዲሆኑ እንደሚያደርጓቸው የሚያጠራጥር ነገር አይመስለኝም። ቲፒኤልኤፍን አዲስ አበባ ከመቅረባቸው በፊት ተሳክቶላቸው ሰማይና ምድርን ቦታ የማለዋወጥ ያህል ተአምር ተፈጥሮ ፀሐይን በምስራቅ መውጣቷን ትታ በምዕራብ እንደምትገባ አድርገን እንውሰድና የሆነ ተአምር ቢፈጠርና ቢሳካላቸው መንግስት መለወጥ ሳይሆን ዋስትና ብለው የሚወስዱት ኢትዮጵያን ማፍረስ ነው። ወደ መደጃፉ ወደ አዲስ አበባ መቃረብ ላይ ህወሓትን ቀረጣጥፎ መጀመሪያ ይበሉታል። ከዛ በኋላ አነስተኛና ጥቃቅን ቡድኑን ወደ የሰፈሩ በጎበዝ አለቀኝነት ይሸኙታል። ከዛ በኋላ ሊቢያን፣ ሶሪያን፣ ሶማሊያን በዓለም ላይ ያሉ የቀውስ የመከራ ምልክቶችን በብዙ እጥፍ የምታባዛ ትልቅ አገር ስትነድ ከርቀት ሆኖ እሳቱን ለመሞቅ ያስባሉ። ግን እሳቱ እነሱም ጋር እንደሚደርስ የሚያጠራጥር ነገር አይደለም። ግን አሁን ካሉበት ሁኔታ አንጻር ዋስትና አድርገው የሚወስዱት ይህንን ነው። አሁን ካሉበት ሁኔታ አንጻር ደግሞ በጤነኛ አእምሮ ከታየ እሳት በሌለበት ሰላምን ማረጋገጥ የሚቻልበት የኢትዮጵያ መንግስት ያቀረበው የመፍትሄ ሐሳብ ነው። ያንን አልፈቀዱም፣ እየገፉት ነው። ስለዚህ ሁኔታዎችን፣ አቅም፣ ነገሮችን የኤርትራ መንግስት ፍላጎት ምን እንደሆነ ተመልክተናል። ከዚህ ውጭ የሚል በምክንያት የሚከራከር ሰው ይምጣና በዚህ መድረክ ላይ ለመዋየት እድሉ በላይቭ ስርጭት እድሉ ክፍት ነው። ከዚህ ውጭ የኤርትራ መንግስት ኢትዮጵያ ውስጥ መንግስት ተቀይሮ የሽግግር መንግስት ተፈጥሮ የኢትዮጵያ ኤርትራ መንግስት ኢትዮጵያ ውስጥ መንግስት እንዲኖር ይፈልጋል የሚሉ እስቲ ምክንያታቸውን ተጨባጭውን መከራከሪያ ካላቸው እሱን ያምጡና እስቲ እንስማቸው። በማናቸው መመዘኛ በማናቸውም ጤነኛ አእምሮ ነገሮችን ለሚመለከት ሰው ከዚህ በኋላ የኤርትራ መንግስት ቢሳካለት በኢትዮጵያ ምድር ሊፈጽመው የሚችለው ነገር ኢትዮጵያ የምትባል ሀገር እንዳትኖር የጎበዝ አለቆች መፈንጫና የስርዓት አልበኝነት መናኸሪያ የምትሆንበትን ነገር መጥረግ ነው። የትኛውም አቅም አለው የተባለውን ኃይል አሽመድምዶ ትንንሽ ቡድኖች በየሰፈራቸው ኬላ ዘርግተው ሀገር የሚያምሱበት ሁኔታ መፍጠር ነው። ይሄ በቅዠት የሚሆን ማለት ነው። ቢሳካ አንዳንዴ ቅዠት ተአምር ሰማይና ምድር የመለወጥ ፀሐይ በምስራቅና በምዕራብ መግባትና መውጣት አቅጣጫቸውን የመቀየር ያህል ሆኖ ቢሳካ ተአምር ቢፈጠር ማለት ነው። ተአምር ሳይፈጠር ደግሞ በተጨባጭ ሊሆን የሚችለውን ነገር ስናይ አስመራ ላይ መንግስት ይለወጣል ማለት ነው። አስመራ ላይ መንግስት ሲለወጥ ይሄ አልጋ ባልጋ ተሄዶ አይደለም። ጥያቄ ውስጥ የሚገባ ነገር አይደለም ነው። ጥያቄ ውስጥ የሚገባ አይደለም። ዋጋ ይከፈላል፣ ሀብት ንብረት ይወድማል። ግን
ምን ይደረግ ታዲያ? ለንግግር ለውይይት በር ተከፍቶ የንግግርና የውይይትን በር አሻፈረኝ ብሎ የሚቀጥል ኃይልና ቡድን ባለበት ሁኔታው ስልጣን ላይ ያለው መንግስት ምን አማራጭ አለው? ስለዚህ አሁንም የመጨረሻዋ ምንድን ነው? ጥይት ከዚህ በኋላ ጥይቱ ከተተኮሰ በኋላ ሁኔታዎችን ለማቆም በጣም ከባድ ነው። ጥይት ከመተኮሱ በፊት ግን ከዚህ በኋላ ነው ማለትም በዚህ በእንትን የተኮሱትም ነው የኢትዮጵያ መንግስት ግልጽ ያደረገው ነገር አለ። ከዚህ በኋላ ጥይት ከመተኮሱ በፊት ባሉ ጊዜያት ውስጥ አሁንም ምናልባትም የሆነ ቦታ ላይ ከተደረሰ በኋላ ያኔ የአፍሪካ ህብረትን የሰላም ስምምነት የሰላም ሀሳብ እቀበላለሁ የሚባለው ነገር የትኛውንም የሰላም ሀሳብ ለመቀበል የሚያስችል ሁኔታ ከዚህ በኋላ ይኖራል ብዬ አላምንም። ስለዚህ ለመቀበልም ላለመቀበልም አሁን የመጨረሻው ሰዓት ነው እና በውይይት በንግግር ችግሮችን በመፍታት የሁለቱን ሀገር ዘላቂ መፍትሄ ለማምጣት እድሉና አጋጣሚ ያላቸው አሁን ሁለቱም ስልጣን ላይ ያሉት መንግስታትና መሪዎች ስለሆኑ እድሉን መጠቀምና ለመፍትሄው መንቀሳቀስ በጣም አስፈላጊ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሰኞ የካቲት 2 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ የካቲት 2 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።